ሳምዲ ትወንደሃል ሚሊዮን ይሄንን ነገር በመጀመሪያ ደረጃ ይዘህ ምናምን እንድታወራኝ አልፈልግም። ትወዳታለህ አትወዳትም? ጥያቄ ብቻ ይጠይቁ። ንገረኝ። ጩቤ ይዘህ ነው እንዴ? እኔን ሳምዲ ችግር የለውም ንገረኝ። ኖርማል ነው። ትወዳታለህ ወይስ አትወዳትም? ጥያቄ እኮ ማንም ደግሞ መናገር ካለበት ይናገረኛል። ገብቶሃል? አንድ ነገር መናገር ካለበት ማንም ሰው ሊያወራኝ ይችላል። የሆነ ነገር ሰው ሲጫወትባት ወይም ደግሞ እንደ እቃቃ ሙሽራ ሲያረጓት ቆማ አታይማ እንዴ? ይድሩ ሰማኛ በእናትህ ልቀቀኝ አንተ። አሁን በቃ እነግርሃለሁኝ ከሷ ከእህቴ እራቅ ነው እያልኩ ያሉት። እሱንም ንገረው። ማናቸውም ቢመጡ ደግሞ አሰማኝም። ስለዚህ ሀገር ሲጀመር ሜዳችንም ገብቷል አይደል? የፈለኩት ነገር እኮ አንዴ እኔ ለምሮ ለጸመተን የምትለኝ አንተ አታውኝም እንዴ? አንዴ ልንገር። ተረጋግታችሁ መነጋገር አትችሉ? ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ ያለሁኝ እግዚአብሔር ይመስገን። በጣም ያው በአንዳንድ ነገሮች ምክንያት ያው ብዙ ነገሮችን ለማስተካከል ምናምን ሞክሬ ነበረ እና ያው ነገሮቹን ደግሞ እያያችሁ ነው ያላችሁት። በጣም በሚያስጠላ ሁኔታ ነገሮች እየተበላሻሹ ይገኛሉና አሁን ላይ ያለው ነገር በጣም ይደብራል። ያው እዩ የሚባለው ይሄ ወጠጤ ወንድሙን ጭራሽ መቶ ወንድሙ ጭራሽ ሆነ ሊያስፈራራ ምናምን ብዙ ነገሮች ለማስተካከል ምናምን ሞክሯል እና እኔ እሱ ወንድሙ ነው ችግር የለውም ኖርማል ነው። ግን እኔ እኮ ማወራው ስለ እህቴ ነው፣ ስለ ሴት ልጅ ክብር ነው ማወራው። ገብታችኋል? ያለውን ነገር ለማስተካከል እየሞከርኩኝ ነው ባለኝ አቅም ማለት ነው። ግን እኔ እህቴ ስትጎዳ ዝም ብዬ ማየት አልችልም። ማድረግ ያለብኝም ነገር ማድረግ ካለብኝ ያደርጋለሁ። ብዙ ነገሮች ማስተካከል ያለብኝ ነገር አስተካክላለሁ። እህቴም መመለስም ካለብኝ በራሴው መንገድ መልሳለሁ። ምክንያቱም ስለሚመለከተኝ ታላቅ ወንድሟ ነኝ። ነገሮች የሆነ ነገር መስመር ሲስቱ ቢያንስ ነገሮችን ማስተካከል አለብኝ። ይሄ ግዴታዬ ነው። ማንም ሰው ሊናገር ይችላል፣ ማንም ሰው የሆነ ሰው ሊቆጣ ይችላል። እኔ ግን እያንዳንዱ ነገር ማድረጋቸው የነበሩት ነገሮች እንዳለ ለአንዷ እህቴ ስል ብቻ ነው። ለእህቴ ስል ያን ነገር ማድረግ የነበረው ማለት ነው እንጂ መጥፎ ነገር መስራት ወይም ደግሞ መጥፎ ነገር ማድረግ ልምድ ሆኖ አይደለም። ግን እህቴ ስትጎዳ ማየት ስለማልችል በሷም ሞራል ላይ ገብቼ የሆነ ነገሮችን ለማስተካከል ምናምን ወይም ደግሞ እሷ እንዲደብራት ብዬ ምናምን ማረጋቸው ነገሮች አይደሉም ቤተሰቦቼ ስነግራችሁ ማለት ነው። ግን እህቴ ስትጎዳ የሆነ ስትጨነቅ ማየት አልፈልግም በዚህ ሰዓት። ምክንያቱም ስሜቷን ረዳዋሉኝ፣ የምትሆነውን እያንዳንዱን ነገሮችን አውቃሉኝ እና በዚህ ሰዓት በጣም እያረገች የአንዳንድ ነገሮችን በጣም በቃ እየገረሙኝ ነበር በዚህ ሰዓት። የእዩ ወንድም ተብዬው ጭራሽ ሰፈር ላይ እኔን እያፈላለገኝ ምናምን ብዙ ነገሮች ምናምን አይገርሙኝም እኔን ማለት ነው። ጭራሽ አያስደንቁኝም። ጭራሽ ቼክ የማላደርገው ነገር ነው። ምክንያቱም ማለት ነው እኔ በእህቴ ከመጡብኝ አልሰማቸውም። ሲጀመር እዩልን ደውዬለት ነበረ። ስልኩም ምንም ሲጀመር ሊሰራልኝ አልቻለም። እንደውም የምፈልጋቸው እኔ ነኝ እንዲገርመው ምናምን ማለት ነው። ገርሞት ከሆነ በጣም ነው የምስቅበት። ምክንያቱም እኔ ነኝ የምፈልገው በዚህ ሰዓት። እዩል ስልኩ ስላልሰራልኝ ጭራሽ አሁን ያኛው እዩል የወንድሙ ቤት መጥቼ እየጠበቅኩት ነው። ያው ይመጣል፣ ያለውን ነገር ከሱ ጋር እናወራለን። ሲጀመር ምንም ያንዳንዱን ነገሮች ምናምን ማስተካከል ካለብኝ ደግሞ አስተካክላለሁኝ። ሲስተርም ያለውን ነገር በጣም አይታ ደብሯታል። በዚህ ልክ ግን መደረግ አልነበረበትም። ያው አለውለት ሲጀመር ማውራትም ካለበት በስነ ስርዓት እናወራለን። ምንም ገርሞት ከሆነ ማለት ነው። እኔ ሲጀመር አይደንቀኝም እንደዚህ አይነት ነገሮች። ማስተካከል ያለብኝን ነገር ራሴ አስተካክላለሁኝ። እህቴ ነች። ማስተካከል ያለብኝን ነገር አረጋለሁኝ። ምንም ነገር ቢሆን ደግሞ አይገርመኝም። ስለ ሴት ልጅ ክብር አሁንም ቢሆን ማናችሁም ቢሆን ዝም አትሉ። የሆነ ደብሯት የሆነ ነገር ሆና ስታዩ ዝም አትሉ። እኔ አሁንም ስሜቷን እየተከላከልኩ ወይም ደግሞ ተይ እንደዚህ አታርግ እያልኩኝ አይደለም። ግን በስነ ስርዓት የማይጠቅማት ነገር ነው የማይጠቅማት ነገር ስለሆነ ብቻ ማለት ነው እንጂ እኔ በሷ ጉዳይ ላይ ገብቼ ወይም ደግሞ የምትፈልገውን ነገር ከልክያት ምናምን አላቅም። ቤተሰቦቼ እንድትረዱኝ ማለት ነው ስነግራችሁ። ግን ማይሆን ነገር ግን እየታወቀኝ ገደል ውስጥ እንድገባ አላረግም እህቴ ማለት ነው። ሰማኝ አንድ ነገር እነግራለሁኝ። አንተ ለወንድም ነው የመጣው፣ ወንድም የሆነ ነገር ስለሆነብን ነው የመጣው። እህቴ የሆነ ነገር ብትሆንስ አንተ ምን ይሰማል ሲል ጠይቀ። እህቴ የሆነ ደረጃ ላይ ደርሳ ከፍቷት ደብሯት የሆነ ነገር ላይ ብትገኝ ምን አይነት ስሜት ይሰማል? አንተ የወንድም ክብር ስለተነካ ወይም ደግሞ በዛ ልክ ምናምን ታረጋዋለህ። አንተም በተቃራኒው እህት ይኖርሃል፣ ሲጀመርም ይኖርሃል። ግን እህት የሆነ ነገር ሰው ሲጫወትባት ወይም ደግሞ እንደ እቃቃ ሙሽራ
ሲያረጓት ቆማ አታይማ እንዴ? የድሮ የቀረ የህፃናቶች ጨዋታ ማለት ነው። እኔ ማቀው ቃቃ ላይ ጨዋታ የሙሽራ ምናምን ትመራረጣለህ ኖርማል ገብቷላ። እህቴ ግን የቃቃ ሙሽራ አይደለችም ስነግራችሁ ማለት ነው። እህቴ ክብር ያላት ሴት ነች። ታናሽ እህቴ ነች። ነገ ትልቅ ደረጃ ላይ ደርሳ የተሻለ ደረጃ ላይ ደርሳ ማየት ፈልጋለሁ። እህቴ ነች፣ ሚስኪን እህቴ ነች። ለሷ መመኘላት ያ አይደለም፣ ለሷ መመኘላት የተሻለ ነገር ነው። ያው ስሜቱ እየገባው ይመስለኛል። እየተናደድኩ ነው። ሙያ በልብ ነው፣ ኖርማል ነው። እና እየጠበቁት ነው ያለው። ይመጣል፣ ያለውን ነገር አወራለሁ ከሱ ጋር ማለት ነው። ማድረግ ያለብኝ ነገር አረጋለሁኝ። ምንም ደግሞ እንዲገርመው ምናምን ደግሞ አይደለም ስነግራችሁ ማለት ነው። ምን ፈልግ አውራ ነገር እኮ አለ አንዴ በጣም ተስለ እየተጣጣርክ ነው እንዴ? የምታወራኛው አንተ ድረስ እኔ እናንተ አንተዋወቅም እንዴ? ያለኝ ድሮ ማውቃለሁ ሲጀመርም ማለት ነው አላ የሆነ ነገሮችን ለማስተካከል ምናምን እስስት እንደምትሆን አውቃለሁ ሲጀመር ማለት ነው። ገብቶሃል? አንድ ነገር እንደ ጓደኛ ላውራ ዛሬ እንደ ሳምሪ እህት ሳይሆን እንደ ጓደኛ እንደ አብሮ አደግ ሳወራ ማለት ነው። ልታስፈራራ የምትሞክርበት መንገድ ማለት ነው እንደማልፈራ ታውቃለህ። ከልጅነት ጀምሮ ጠንቅቀህ ማለት ነው። እና ሌላ አይነት አቅጣጫ እየሄድክ ነው ያለው። እኔ አንተን እህት የምጎዳት አይነት ሰው አይደለም ብዬ በስነ ስርዓት ነገር ያለው አንድ ነገር ልንገርህ። የሆነ ወይም እኔ በቃ የሆነ ነገሮች የሚያስገርሙኝ ምፈራ ምናምን ወንድ ልጅም አይደለም ታውቀኛለህ፣ ከልጅነትም ጀምሮ ማለት ነው። ገብቶሃል አይደል? እኔ አሁን ማለት ነው ሲጀመር ያ አዩኤል የምትለው ወጠጤ ማለት ነው ጭራሽ ወንድሙን ምናምን ጠርቶ ምናምን ብዙ ነገሮችን ምናምን ጭራሽ ሰፈር ላይ ሲያስፈልገኝ ምናምን ብዙ ነገሮችን ሰምቻለሁ። እኔ አይመለከተኝም እኮ ስለዚህ። እንዴት አይመለከተም? ጓደኛ አይደል? ጓደኛ ነው። ሲጀመር ደግሞ አንድ ላይ የተነሳችሁ ነገር ተጣልተናል ነው እሱ ምንም ያገናኘን ነገር። ሲጀመር አንድ ነገር አንተ በስርዓት የምታወራኝ ከሆነ በስርዓት አውራኝ፣ ማታወራኝ ከሆነ ልገባ ነው። እሺ ይኸውልህ ስላከበርኩ ነው በስነ ስርዓት እያወሩ ያሉት። ገብቶሃል? እያከበርኩ ነው። የሳምሪ ወንድም ስለሆንክ ነው አሁን የመጣሁልህ። እሺ አንተ ጓደኛ እያከበርኩ ነው ያልኩት። እያከበርኩ ነው። ገብቶሃል? እያከበርኩ ስለሆነ ሰማኛ በእናትህ ልቀቀኝ። አንተ በጣም እንዳትገረም አንድ ነገር ልንገርህ። እኔ ምንም አያመጣብኝም ስነግርህ ማለት ነው። ገብቶሃል አይደል? ምንም አባቱ ስለማይመለከተኝ ጉዳይ ነው እያወራኝ ያለው። ገብቶሃል? አንድ ነገር ይኸውልህ፣ ማንም ደግሞ መናገር ካለበት ይናገረኛል። ገብቶሃል? አንድ ነገር መናገር ካለበት ማንም ሰው ሊያወራኝ ይችላል። ጩቤ ይዘህ መጣ ዛሬ። ማንም አልሰማህም ሲጀመር ማለት ነው። ገብቶሃል አይደል? አትሄድም እንዴ መጣላት ከፈለግ ጓደኛ። ይኸውልህ አንድ ነገር ልንገርህ፣ አንድ ነገር እነግርሃለሁ። አሁንም እያከበርኩ ነው የማወራው በስነ ስርዓት ማለት ነው። አንተ እኔን አታናግረኝም። የኬዙ ባለቤት በዚህ ናክል ልክ እኔን አታናግረኝም። አሁን አንተ ምንድነው እያልከኝ? ምንድነው ነው ሳምሪ አንተ በመከተለው ላይ ያረኩት ምን አርግያታለሁ? ሲጀመር አንድ ነገር ልንገርህ፣ እየዋሸ ነው ያለው አንተ ሲጀመርም ማለት ነው። አንድ ነገር ይኸውልህ እንድነግረው ፈልጋለሁ። ምንም ነገር እንደማይገርመኝ ማንም ቢመጣ እንደማልመለስ ለሁለታችሁ ማለት ነው እነግርሃለሁ። አሁንም ሳስከትልልህ ማለት ነው ምንም ነገር ቢመጣ እኔ አላዳምጥህም ሲጀመርም ማለት ነው። አንድ ነገር ልንገርህ፣ በጣም ብዙ ነገሮችን አውቃለሁ። ይኸውልህ አንዴ ስማኝ፣ አውራኝ አንዴ እኔ አትዛትብኝ፣ እንደዚህ አንዴ ስማኝ፣ እኔ ስማኝ። ይኸውልህ እኔ አሁን ሪያሊቲ ነው እያወራሁ ያለሁት። ገብቶሃል? ሲጀመር ስልኳንም አያዱ ምጽፋችሁንም ቴክስቶችም አያዱ። ገብቶሃል? አስደበርኩሽ ምን ይሁንልሽ እንዴት ሆነልሽ? ሲጀመር እዩን ማለት ነው ሲጀመር ወደ እሱ ህይወት ያመጣው አንተ አይደለም ወይስ ማን ነው? አዎ እኔ ነኝ። ስለዚህ ለምን አመጣት? ለምን አመጣው? ግን እንደዚህ ራሷ ታዲያ ድጋሚ ከሷ ጋር በቃ ጓደኝነታቸው ከኔ የበለጠ ሆነ። ከኔ ጋር ተጣላ። ይኸውልህ አሁን አንተ በማታስበው ሁኔታ ማለት ነው የምትወስነው ነገሮች ምናምን በጣም በመጥፎ ደረጃ ውስጥ በጣም ስተት እየፈጠረ ነው። እሺ ምን አስበህ ነው ልታወራኝ የመጣው? አሁንማ ስነግርህ ማለት ነው ይኸውልህ ላገኛት የሄድኩት ልንገርህ በቃ አሞታ ስለተባለ አንተ አስመሳይና አባባይ ነህ ሲጀመር ማለት ነው። ይኸውልህ ልንገርህ አንድ ነገር፣ አንተ ግን ይኸውልህ ችግሮች እንዲፈጠሩ የምታደርገው በስነ ስርዓት አንተ ነህ ስነግርህ ማለት ነው። የሆነ ነገር እንዲፈጠር የሆነ መስመር እንዲስት የምታደርገው አንተ ራስህ ነህ። ለምን አልነግርህም? መናገር ካለብኝ ማለት ነው እንኳን አደረኩ ምን ታረግ? ይኸውልህ አሁን ማክብሬ ነው የማወራው በስነ ስርዓት ልትለኝ በስነ ስርዓት አውራ። ኧረ አንተ እንዳታወራኝ እንደዚህ። ይኸውልህ ሰምተኛል። በስነ ስርዓት የምታወራኝ ከሆነ ማውራት ያለብን ነገር እናወራለን። ገብቶሃል አይደል? ምንድነው ብለቅ ሚሊዮኔ ካንተ ጋር መጣላት ስለማልፈልግ ነው እንጂ እንደዚህ እያደረከኝ ማንንም ሰው እንደማላዳምጥ ታውቃለህ። በቃ ስርዓትን ያዝ። ጓደኝነታችን ይሻላል ብዬ ነው። ና እንዴ ምንድነው የምትሄደው? ና በስነ ስርዓት አውራ። አንተ በጣም ከትዕግስቴ በላይ ነው። በጣም ይኸውልህ ስለሚመለከተኝ እኮ ነው እያወራህ ያለሁት። ገብቶሃል አይደል? ምንድነው ችግር የምፈጥረው እኮ ራስህ ነህ። በእኔ ምክንያት እስር ቤት ገብተህ ወይ የሆነ ነገር ውስጥ ሆነ ምናምን እንድንገናኝ አልፈልግም። በእንደዚህ አይነት ኬዝ ከአንተ ጋር እንዲቀጥል አልፈልግም። ያንን ነገር ስለምፈልግ ነው እስካሁን እየታገስኩ ያለሁት። እሺ አሁን አንድ ነገር ብቻ አንተ ለኔ ጩቤ ይዘህ ትመጣለህ። ጩቤ ይዘህ ትመጣለህ ለኔ። ይኸውልህ አንድ ነገር ልንገርህ፣
ምን አይነት አሁን ላከበርኩ እያወራሁ ነው በስነ ስርዓት ማለት ነው። ገብቶሃል? እኔም ደግሞ ባለ እኔ አንተ መምታት ቢኖር ድሮ ነበር መታ ድሮ ማለት ነው። እኔም እኮ ወንድ ልጅ ገብቶሃል? ግን በመምታት በዚህ አላስብም። እኔ ነገሮች እንዲስተካከሉ ብቻ ነው የምፈልገው። ገብቶሃል? ይኸውልህ ለዛ ቦቋቃ ማለት ነው ንገረው። እኔ ምንም አንተ አሁንም አዳምጠኛ እንዴ አዳምጠኛ፣ የራስን ብቻ አታውራ። እኔ አይመለከተኝም ስለሱ። እንዴት አይመለከተኝም? ተጣልተናል። ጠይቃት እሷን በቃ እሷን አትጠይቃትም እንዴ? እኔ አይመለከተኝም እኮ አልኩ። ለምንድን ነው እየመጣ ምን ዘንዘ አንተ ችግር ትፈጥራለህ። ድጋሚ ደግሞ አይመለከተኝም ትላለህ። ድጋሚ ደግሞ የሆነ ሳለ ተደብቀህ ተሽሞክለህ ትገባለህ። እኔ ስለ ሳምሪ አይመለከተኝም ያልኩበት ምክንያት አሁን ላይ ሳምሪ ከኔ ጋር ስላልነበረች ነው እንጂ ስለ ሳምሪ አይመለከተኝም አላልኩም። ይመለከተኛል፣ በጣም ነው ይመለከተኝ። ስለ እዩኤል ግን አይመለከተኝም። ስለ እዩኤል አልተወራ። ትወዳለህ? በስነ ስርዓት ንገረኝ። በጣም ነው የምወዳት። ከማንም በላይ ትወዳለህ? አዎ ወዳት። ስለምወዳትም ነው እንደዚህ ይሆንኩ። ለዛም ነው አሁን አንተ እዚህ ጋር ጩቤ ይዘህ መተህ ዝም ያልኩሽ ወንድሟ ስለሆነ። ይኸውልህ አንድ ነገር እነግርሃለሁ በስነ ስርዓት ማለት ነው። የምትወዳት ከሆነ የሆነ ጥሩ ነገር የምታስብላት ከሆነ ማለት ነው እኔ በእናንተ ላይፍ መግባት አልፈልግም። አምሪን በደንብ ትወዳለህ? አዎ እወዳታለሁ። በደንብ ትወዳለህ? ታውቃለች። እሷም ደግሞ በደንብ የምትወዳት ከሆነ በቃ ከሷ ላይፍ ራቅ። በቃ ሳምሪ ትወዳለህ? ሳምሪ ትወዳለህ? ሚሊዮን ይሄንን ነገር በመጀመሪያ ደረጃ ይዘህ ምናምን እንድታወራኝ አልፈልግም። ትወዳታለህ አትወዳትም? ጥያቄ ብቻ ይጠይቁ። ንገረኝ። ጩቤ ይዘህ ነው እንዴ? እኔን ሳምሪ ችግር የለውም ንገረኝ። ኖርማል ነው። ትወዳታለህ ወይስ አትወዳትም? እያስፈራራኝ ማስፈራራት ለምን ፈለኩኝ? ጥያቄ ፈልጌ ነው። እኔ አልነግርህም። እንዴት አልነግረኝም? በቃ አልነግርህም። ትነግረኛለህ። ይኸውልህ እኔ ጓደኛዬ ነኝ። ገብቶሃል? ያለውን ነገሮች በስነ ስርዓት እንድትነግረኝ እፈልጋለሁ። አስመሳይ አትሁን። ሲጀመር አስመሳይ ነው። ለሷ ጠይቃት። የምትወዳት ቢሆን ኖሮ በስነ ስርዓት ታወራ ነበር። ባልወዳት አብሬያት አልቆይም። አትወዳትም። እኔ ከማልወደው ሰው ጋር እንዴት ነው አብሬ ልቆይ የምችለው? ምናምን ስለጣላን ነው ይሄን ጥያቄ የምትጠይቀኝ? ምን አንተ በጉልበት ነው እንዴ ያለንን ነገር ልታሳየው የምሞክረው? ምን አሁን በቃ እነግርሃለሁኝ። ከሷ ከእህቴ እራቅ ነው እያልኩ ያሉት። እሱንም ንገረው። ማናቸውም ቢመጡ ደግሞ አሰማኝም። ስለሱ አያገባኝም። ያገባል። ይዘው የመጣው ራስህ ነህ። የራስህን ጣጣ ራስህ ነው መጨረስ ያለብህ። ገብቶሃል አይደል? አንተ አይምሮ አይሰራም እንዴ? ይሰራል። በቃ ልቀቀኛ። አይደል ልግባበት ወደዚህ አለቅም። አልጨረስኩም። አይ በስነ ስርዓት ብታወራ ከሆነ በስነ ስርዓት አውራ። ሚሊዮን በቃ ስርዓት ነው። አልጨረስኩም። አትጨርሳ። በቃ እኔ እንትን ልገናኝም አልፈልግም። በቃ ለቀኝ። አንተ ካንተ ጋር ሌላ ነገር መግባት አልፈልግም። ኪሳል ደግሞ ሜዳችን። አንተ በእናትህ እኔ ምንም አታመጣም። ምንድን ነው የምትለው? ካልጨርስ ጀመር ሜዳችንም ገብቶሃል አይደል? የፈለኩት ነገር እኮ አንዴ እኔ ለምሮ ለጸመተ እንትን የምትለኝ አንተ አታውኝም እንዴ? አንዴ ልንገርህ። ተረጋግታችሁ መነጋገር አትችሉም? አንተ ሲጀመር ማለት ነው እስር ቤት መግባት አመልህ ነው። ለማንኛውም ለዛ ቦቋቃ ንገረው እሺ። ሁለታችሁንም አልፋታችሁ ትነግረህ ማለት ነው